አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬም እንደተለመደው ክፍል 17 ቅድሚያ ለአቂዳ የሰለፎች አቂዳ እንዴት አለን በሚል ጥያቄ ይዤ መጥቻለሁ። ኢንሻአላህ አዲስ የሆናችሁ ላይክ፣ ሰብስክራይብ አርጉ፣ ሼር አርጉ፣ ነባሮችም ሼር ላይክ አርጉ። ኢንሻአላህ ወደ ጥያቄው ስንሄድ ትክክለኛ መልስ እውነት ወይንም ሀሰት በሉ ነው የሚለው። ጥያቄ አንድ አራተኛው ሰዎች ከትክክለኛው አቂዳ ከሰለፎች አቂዳ ያፈነገጡ ዘንድ እንደ ሰበብ የተቀመጠው አውሊያዎች ሷሊሆች ብለው የሚያስቧቸው ላይ ድንበር ማለፍ ማለት ነው ይላል። ነው ድንበር ማለፍ ማለት ነው ወይስ አይደለም? ሀሰት ወይስ እውነት? ከእናንተ እጠብቃለሁ መልሱን። ጥያቄ ሁለት እነዚያ ሷሊህ አውሊያ የሚባሉ የሽርክና የቢድዓ አቀንቃኞች መያዝ በአላህና በህዝብ መሃል ያለን ድልድይ አገናኝ አማላጅ ናቸው ብሎ እስከ መያዝ ተደርሷል ይላል እንደማለት ነው። አፏን ይላል ወይስ አይልም? እውነት ወይስ ሀሰት? መልሱን በኮሜንት ተሳተፉ። ጥያቄ 3 በሷሊሆች ላይ በደጋጎች ላይ የመጀመሪያዎቹ ምሳሌዎች የሙሳ ህዝቦች ናቸው ማለት ነው ይላል። እውነት ወይስ ሀሰት? የሙሳ ህዝቦች ናቸው ወይስ የማን ህዝቦች ናቸው? መልሱን ከእናንተ እጠብቃለሁ ኢንሻአላህ። ጥያቄ 4 ሱረቱል ኑህ አንቀጽ 32 ላይ አላህ ይነግረናል እንዳትተው የአማልክቶቻችሁን ወንድም ሱዋዕንም የኡቅንም ነስርንም እንዳትተው አሉ ይላል ወይስ አይልም? እውነት ወይስ ሀሰት? ጥያቄ 5 በአምስተኛነት የሚቀመጠው ተደቡር አለማድረግ የአላህን ሱብሃነ ወተዓላ ተአምራትን ከማስተንተን መዘንጋት የመጣ ነው። በቁርአን ውስጥ ያለውን ተአምር አለማስተንተን ያመጣው ችግር ነው ማለት ነው ይላል። ማለት ነው ወይስ ማለት አይደለም? እውነት ወይስ ሀሰት? ጥያቄ 6 በደርሱ መሰረት እስኪ ሰማይን ቀጥ ብለን እንየው እኛን ራሱ እንይ ተአምሮች ነን ይላል። ተአምሮች ነን ወይስ አይደለም? እውነት ወይስ ሀሰት? ጥያቄ 7 በራሳችን ራው ያር ተደንቀን እኛን ወደ ፈጠረን አምላክ ወደ አላህ ሱብሃነ ወተዓላ ብቻና ብቻ አምልኮታችንን ማድረግ ሲገባን የሰውን ልጅ ነው የምናደንቀው ይለናል። ያው ይሄ መቼም ቀላል ነው፣ ማንኛውም ሰው የሚመልሰው ነው። እውነት ወይስ ሀሰት? ያው በኮሜንት መልስ እፈልጋለሁ። ጥያቄ 8 ይችን ዓለም በቅጡ በቴክኖሎጂም
በሳይንሱም በግብርናውም በኢኮኖሚውም በማህበራዊ ጉዳዩ ጫፍ ድረስ ምርምር እንዲደረግ እድሉን የሰጠው ያስገኘው አላህ ሱብሃነሁ ወተዓላ ነው ይላል። ነው ወይስ አይደለም? እውነት ወይስ ሐሰት? ማሻአላህ ጥያቄውማ እየቀለለ ነው። ኖርማል ነው። እሺ ጥያቄ 9 እናንተ የፈጠረ አላህ ነው የምትሰሩትን የፈጠረው አላህ ነው ይለናል። ነው አይደለም? እኛ የምንሰራውን የፈጠረው አላህ ነው ወይስ አይደለም? የምትሰሩትን የፈጠረው አላህ ነው። ይሄ ቀላል ጥያቄ ነው። እውነት ወይንም ሐሰት በሉ ማለት ነው። ጥያቄ 10 አያዩምን አያስተነትኑም በሰማይና በምድር ንግስና ላይ ባለቤቱ ማን እንደሆነ አያዩንም እንዴ ማለት ነው። ከነገሮች ሁሉ አላህ የፈጠረውን አያዩምን አይመለከቱንም እያስተነተኑ ወይም ይለናል አላህ ሱብሃነሁ ወተዓላ ይላል። እውነት ወይስ ሐሰት? ኧረ ጽሁፍ ዛሬ ተወላግድኩ ይቅርታና ማለት ነው። እና ያው እንደዚህ ይታያችኋል። አንብቡ እናንተም። ዋይ የመስኮት ተማሪ ነኝ። እና ጥያቄ 10 እንደዚህ ይታያል ኢንሻአላህ። እኔም ያው የቻልኩትን ያክል አንብቤያለሁ፣ ግን በጣም ቀላል ነው ማሻአላህ የዛሬው ጥያቄ። ተሳተፉ ሀባይብ። ጥያቄ 10 ያው ጽሁፉን በዛ ቢል በደንብ ይታያል። ጥያቄ 10 ጥያቄ 8 ጥያቄ 7 ጥያቄ 6 ጥያቄ 5 ጥያቄ 4 ጥያቄ 3 ጥያቄ 2 ጥያቄ 1 እንደዚህ በደንብ ይታያል። ኢንሻአላህ አንብቡ ውዶች፣ አንብቡ፣ ተሳተፉ። ጥያቄውንም ያው እንግዲህ ጥያቄውን ብቻ ነው ያመጣሁት መልሱን ጨምሬ ሳይሆን ማለት ነው። ያው ቀላል ነው ወላሂ። እውነት ሐሰት በሉ ነው የሚለው። ተሳተፉ በኮሜንት እንማማርላችኋለሁ ውዶችን። ጠንክር ኢንሻአላህ፣ በቅንነት አብረን እንደግ።